ሰላም ጤና ይስጥልን የቱና ኒውስ ቤተሰቦች ቻናላችንን ሰብስክራይብ እና ላይክ በማድረግ ዜናዎቻችንን ማድመጥ ይጀምሩ። ሩሲያ የምዕራባውያንን ማዕቀብ ለማለፍና ለስለላ የምትጠቀምባቸው ስውር የነዳጅ ጫኝ መርከቦች። የፕሬዝዳንት ቭላድሚር ፑቲን ቤተ መንግስት ክሬምሊን ፕሬዝዳንት ዶናልድ ትራምፕ የሀገሪቱን ሁለት ግዙፍ የነዳጅ ኩባንያዎች ጥቁር መዝገብ ውስጥ በማስገባት የጣሉት ማዕቀብ ሩሲያን እንደማይጎዳት ይገልጻል። ለዚህም ምክንያቱ የሩሲያን ነዳጅ የሚያንቀሳቅሱት በድብቅ የሚጓዙ የአገሪቱ መርከቦች በመሆናቸው ነው። ጎስት እና ዞምቢ ጫኝ መርከቦች በዓለም ዙሪያ እየተጓዙ ነዳጅ በቅናሽ መግዛት ለሚፈልጉ በሚሊዮን ዶላሮች ዋጋ ያለው ነዳጅ ዘይት ያከፋፍላሉ። የኢራን አያቶላዎች የቬንዙዌላ ጀነራሎችና አጋጣሚውን የሚጠቀሙ ምዕራባውያን የንግድ ሰዎች የመርከቦቹ ደንበኞች ናቸው። እነዚህ አካላት መውጫ አጥንተው አንዳንድ ጊዜ ባህር ላይ ለወራት ወይም ለዓመታት እስከሚያሳልፉ የመርከብ ሰራተኞች ደህንነት እንዲሁም መተላለፊያ መስመሮች የመሰላል እንዲሁም የማስተጓጎል ጥምር ዘመቻ ለማከናወን ጭምር እንጂ። ሩሲያ ከአሜሪካና ከሳውዲ አረብ ቀጥሎ ሶስተኛዋ የዓለም ነዳጅ አምራች ሀገር ነች። የአሜሪካ የኤነርጂ መረጃ አስተዳደር በመስሪያ መረጃ እንደሚያመለክተው በ2024 10 በመቶ ያህሉ የዓለም ነዳጅ የተመረተው በሩሲያ ነው። የዩክሬኑ ጦርነት ከመነሳቱ በፊት ሁሉም በሚባል ደረጃ በባህር የሚጓጓዝ የውጭ ምርት የሚጫነው የምዕራባውያን ነዳጅ ጫኝ መርከቦች ነው። አብዛኞቹም የግሪክ መርከቦች ነበሩ። የንግድ እንቅስቃሴው መቀመጫውን ስዊትዘርላንድ ሲያደርግ የኢንሹራንስ ዋስትናውን ያገኘው ደግሞ ለንደን ውስጥ ነበር። አሁን ግን የሩሲያ ነዳጅ ከሚያጓጉዙ 5 መርከቦች ውስጥ 4ቱ ከሚታወቅ የኢንሹራንስ ተቋም ዋስትና ያልተገባላቸው እንደሆነ ተንታኞች ይገልጻሉ። 80 በመቶ የሚሆነው የሩሲያ ነዳጅ የሚጓጓዘው መርከቦች ምዕራባውያን አገራት የተጣለውን ማዕቀብ ጥሰው እንደሚንቀሳቀሱ ያመለክታል። ከኪሪቭ ስኩል ኦፍ ኢኮኖሚክስ ኢንስቲትዩት ከፍተኛ ኢኮኖሚስት የሆኑት ቤንጃሚን ሂንግልስቶንግ እንደሚናገሩት ሩሲያ ማዕቀቦችን ማለፍ የሚያስችሏትን በድብቅ የሚጓዙ ነዳጅ ጫኝ መርከቦች ገንብታለች። ነገር ግን መርከቦቹ ያረጁ፣ በአግባቡ ያልተጠገኑና ምናልባትም ነዳጅ እንደሚያፈሱ በቂ ዋስትና ያልተገባላቸው ናቸውም ይላሉ። 1/3 የሚሆነው በባህር ላይ የሚጓዝ የሩሲያ ነዳጅ የሚነሳው ከባልቲክ እና ከጥቁር ባህር ወደቦች መሆኑን የሚጠቅሰው ባለሙያው በዚህ ምክንያት መርከቦቹ በአውሮፓ ሀገራት ባህር ላይ በቀን ውስጥ ለበርካታ ጊዜ እንደሚመላለሱም ያስረዳሉ። የኤስ&ፒ መረጃ እንደሚያመለክተው ባህር ላይ ከሚታዩ 5 መርከቦች ውስጥ አንዱ በድብቅ የሚጓዝ ነው። እነዚህ መርከቦች ያረጁና የማይታወቅ ባንዲራ ሰቅለው ማዕቀብ የሚጣልባቸውን ሀገራትን ነዳጅ እንደሚያዘዋውሩም መረጃው ይገልጻል። ከነዚህ መርከቦች ውስጥ የሩሲያ ነዳጅና የነዳጅ ምርቶች የሚጭኑት 50 በመቶ ያህሉ ብቻ ናቸው። 20 በመቶ ያህሉ የኢራን፣ 10 በመቶ ደግሞ የቬንዙዌላን ምርቶች ያጓጉዛሉ። ቀሪዎቹ 20 በመቶ መርከቦች በአንድ ላይ አገራትን ነዳጅ የሚያጓጉዙ ናቸው። ሩሲያ፣ ኢራንና ቬንዙዌላን የሚያገለግሉት ትልልቆቹ መርከቦች ዋነኛ የጉዞ መዳረሻቸው ህንድና ቻይና ነው። ከዓለም ከፍተኛ ቁጥር ያለውን ህዝብ በመያዝ ቀዳሚ የሆኑት ሁለቱ ሀገራት በባህር የሚጓዙ ነዳጅና የነዳጅ ምርቶችን በማስገባትም ስማቸውን በቀዳሚነት ይጠቀሳል። በአነስተኛ መጠን የሩሲያ ነዳጅ ከሚገዙ ሀገራት ውስጥ ደግሞ ቱርክ፣ ሲንጋፖር እና የተባበሩት አረብ ኤሚሬቶች ይገኙበታል። በድብቅ የሚጓዙ መርከቦችን ዳና ለመሰወር እነዚህ እርምጃዎች ይወሰዳሉ። የመጀመሪያው የጭነቱን መነሻ ለመደበቅ ሲባል ከአንድ መርከብ ወደ ሌላ መርከብ ነዳጅ ማዘዋወር። ይህ ተግባር የሚከናወነው የወደብ ተቆጣጣሪ ባለስልጣናት ክትትል ደካማ በሆነባቸው የዓለም አቀፍ ውሃዎች ላይ ሲሆን አንዳንዴም በአስቸጋሪ የአየር ሁኔታ ውስጥ ይፈጽመዋል። መርከቦቹ ያሉበትን ቦታ፣ የጉዞ ፍጥነት፣ ስም፣ ሰንደቅ ዓላማ፣ የመርከብ አይነት መረጃዎችን የሚያስተላልፈውን አውቶማቲክ የመለያ ስርዓትን ማጥፋትም ወይም እንዲሳሳት ማድረግ። መርከቦቹ አንዳንድ ጊዜ የሚያሳዩት ሐሰተኛ የቦታ መረጃ ጉዟቸውን እያደረጉ ያሉት መሬት ላይ እንደሆነ ያስመስላል።
ጎስት ሺፕ መሆን ይህ ማለት መርከቡን የባለቤትነት መረጃን መደበቅ፣ የተመዘገበበትን አገር ሰንደቅ ዓላማ መቀየር ወይም ጭራሹኑ ያለ ሰንደቅ ዓላማ መጓዝን ያካትታል። በአንድ ወር ውስጥ በርካታ ጊዜ የመርከቡን ስም መቀየርም የዚህ አካል ነው። ዞምቢ ሺፕ መሆን ይሄኛው ዘዴ ደግሞ ዓለም አቀፉ የማሪታይም ድርጅት ለሚወገዱ መርከቦች የሰጣቸውን ልዩ የምዝገባ ቁጥሮችን በመጠቀም የሞተን ሰው ማንነትም ተጠቅሞ እንደመንቀሳቀስ ያለ ተግባር ነው። በ2025 የመጀመሪያዎቹ 8 ወራት ውስጥ ሐሰተኛ ሰንደቅ ዓላማ ሰቅሎ የተጓዙ መርከቦች ቁጥር በ65 በመቶ መጨመሩን ዊንድዋርድ የተሰኘው የማሪታይም ትንተና ኩባንያ መረጃ ያሳያል። በኩባንያው ግምት መሰረት በድብቅ የሚጓዙ መርከቦች ብዛት 1300 ደርሷል። የመርከቦቹ ሰንደቅ ዓላማ ምዝገባ አገልግሎትም በከፍተኛ መጠን ጨምሯል። ብዙዎቹ ለማጭበርበር የሚውሉ ናቸው። የተቀሩቱ ደግሞ ምንም እንኳ ህጋዊ ቢሆኑም ሰንደቅ ዓላማውን የሚሰጡት ሀገራት ለስራው አዲስ ናቸው ወይም ሰንደቅ ዓላማው አንዴም ጥቅም ላይ እንደዋለ የመቆጣጠር ፍላጎት ወይም አቅም የላቸውም። ባለፈው ጥቅምት ወር ላይ በአፍሪካዊቷ ሀገር ቤኒን ሰንደቅ ዓላማ ስር የሚጓዙ አንድ መርከብ ሚስጥራዊ የድሮን በረራ በማካሄድ ተጠርጥሮ ነበር። በዚህም የድሮን በረራ ምክንያት የዴንማርክ አየር ማረፊያዎች ተዘግተው ነበር። መርከቡ በፈረንሳይ የባህር ዳርቻ በተያዘበት ወቅት ሰራተኞቹ መተባበር ፈቃደኛ እንዳልነበሩ እንዲሁም በየትኛውም ሀገር ስር እንደሚንቀሳቀስ ሊገልጹ እንዳልቻሉ ሲል አቃቤ ሕግ አስታውቋል። ቦራኬ ተብሎ የሚጠራው ይህ መርከብ ከዚህ ቀደም ስያሜውን ቡሾፓ፣ ኤዲሲየስ፣ ቫሩና እና ኪዋላ ያለ ሲቀያየር እንደነበረም ተደርሶበታል። የሰባት ሀገራትን ሰንደቅ ዓላማ ሲጠቀም እንደነበረም ተገልጿል። መርከቡ በፈረንሳይ የባህር ኃይል በተያዘበት ወቅት ከሩሲያ የጫነውን 750 ሺህ በርሜል ድፍድፍ ነዳጅ ወደ ህንድ እያጓጓዘ እንደነበር ታውቋል። ከዚህም በተጨማሪ የሩሲያ ድሮኖች የኔቶ አጋር ሀገራት ወደ ሆኑት ወደ ስዊድን፣ ኖርዌይ እና ጀርመን ላይ እንደገቡም ተጠርጥሯል። ባለፈው ሳምንት መጀመሪያ በቤልጂየም በሚገኘው የብራስልስ አየር ማረፊያ አቅራቢያ የሚገኝ ስፍራና ሌሎችም ቦታዎች ላይ ድሮኖች መታየታቸውን ተከትሎ የበረራ አገልግሎቱ በጊዜያዊነት ተዘግቶ ነበር። ሩሲያ በበኩሏ በዩክሬን አጋሮች ላይ ቅይጥ የጦርነት እንቅስቃሴ አድርጋለች በሚል የቀረበባትን ክስ ውድቅ አድርጋለች። በቦራኬ መርከብ ላይ የተደረገው ምርመራ ተከትሎ የኔቶ ሀገራት ባለክቲክ ኢንሲኒትሪ የተሰኘ የባህር ተቆጣጣሪ ተልዕኮ አስጀምረዋል። ብሪታንያ፣ ዴንማርክ፣ ስዊድን እና ፖላንድ በዴንማርክ መሸመጥ በፊንላንድ ባህረ ሰላጤ እንዲሁም በስዊድን እና በዴንማርክ መሸመጥ መካከል በሚያልፉ መርከቦች ላይ የኢንሹራንስ ሰነድ ምርመራ እንደሚያካሂዱም አስታውቀዋል። ኢስቶኒያ፣ ፊንላንድ፣ ጀርመን፣ አይስላንድ፣ ላትቪያ፣ ሊቱዌኒያ፣ ኔዘርላንድስ እና ኖርዌይ ደግሞ በድብቅ የሚቀዝፉ የሩሲያ መርከቦችን ጉዞ ለማስተጓጉልና ለመገደብ ተስማምተዋል። አገራቱ እዚህ ውሳኔ ላይ የደረሱት ምክንያቱ ባልታወቀ ሁኔታ ባልቲክ የሚገኙ ኬብሎች በመቆረጣቸውና ከባህር ስር በተዘረጉ መሰረተ ልማቶች ላይ ከባድ ጉዳት በመድረሱ ነው። ነገር ግን በድብቅ የሚጓዙ መርከቦች ለጠለፋ የሚችሉት ወደብ ወይም በሀገራቱ የውሃ ድንበር ውስጥ ሲሆን ብቻ ነው። በዓለም አቀፉ የውሃ አካላት እነዚህ መርከቦች መያዝ እጅጉን አስቸጋሪ ነው። በተለይም ደግሞ በባህር ላይ በነጻነት የመዘዋወርን መብት በማቀንቀን የሚታወቁት ምዕራባውያን ይህንን አቋማቸውን መጣስ ይሆንባቸዋል። መርከቦች ያለ ጣልቃ ገብነት እንዲጓዙ በሚደነግገው ዓለም አቀፉ መርህ መሰረት አገራት መርከቦችን መጥለፍ የሚችሉት የደህንነት ስጋት በደቀኑባቸው ጊዜ ብቻ ነው። የሩሲያ ፖለቲከኞች በበኩላቸው በአገሪቱን ነዳጅ በጫኑ መርከቦች ላይ የሚፈጸም ማንኛውም ጠበኛ ድርጊት በሩሲያ ላይ ተፈጸመ ጥቃት ሆኖ እንዲቆጠር ጠይቀዋል። ግንቦት ላይ ኢስቶኒያ ሰንደቅ ዓላማ ሳትሰቅል በኢስቶኒያና በፊንላንድ መካከል እየተጓዘች የነበረች ነዳጅ ጫኝ መርከብን በቁጥጥር ስር ለማዋል በሞከረች ጊዜ የሩሲያ ተዋጊ ጀቶች መርከቡን እንዲከቡ ተልከው ነበር። የዓለም ዋነኛ የመርከብ ጭነት ድርጅቶች የነዳጅ ጫኝ መርከቦች ለ15 ዓመታት የሚጠቀሙባቸው ሲሆን ከ25 ዓመታት በኋላ ብረታቸው ተቆርጦ ለሌላ አገልግሎት ይውላል። በስውር አገልግሎት የሚሰጡት ግን ፈላጊ የላቸውም። ስለዚህ እስከ 50 ዓመታት ስለሚያገለግሉ ባህር ላይ ነዳጅ በማፍሰስ ለአካባቢው ደህንነት አደጋ ይሆናሉ። ነገር ግን አንዳንድ በሩሲያ የነዳጅ ድርጅቶች ገንዘብ የሚደገፉ የዱባይ ኩባንያዎች አሮጌዎቹን መርከቦች በመግዛት በአዲስ ነዳጅ ጫኝ መርከቦች ላይ ሊውል የሚገባን መዋለ ንዋይ አደናቅፏል ሲል ፋይናንሻል ታይምስ ዘግቧል።
በስም የማይጠቀሱ እና አዲስ በተቋቋሙ ኩባንያዎች የሚካሄዱ የመርከቦችን ፈጣን የሽያጭና የግዢ ሂደት ተጠያቂነት አዳጋች አድርጎታል። የነዳጅ ጫኝ መርከቦች ተገቢው ጥገና ስለማይደረግላቸው ለብልሽትና ለነዳጅ መፍሰስ የተጋለጡ ናቸው። በተጨማሪም የግንኙነትና የአቅጣጫ መጠቆሚያቸው የተበላሸ ወይም እንዲጠፋ ስለሚደረግ በጠባብ መተላለፊያዎች ላይ ከሌሎች መርከቦች ጋር የመጋጨት እድላቸው ከፍተኛ ነው። ሆኖም ግን ይህ ስውር ንግድ ከፍተኛ ገንዘብ የሚያስገኝ ነው። 15 ዓመት ያገለገለ አንድ ነዳጅ ጫኝ መርከብ ዋጋው $40 ሚሊዮን የሚያወጣ ሲሆን ከጥቁር ባህር የሩሲያን ነዳጅ ጭኖ በአንዱ ጉዞ ህንድ ሲደርስ ከ$5 ሚሊዮን በላይ ለባለቤቱ እንደሚያስገባ የመርከብ ሽያጭና ጭነት ድርጅቶች ይናገራሉ። ስለዚህም በአሁኑ ወቅት በሩሲያ ላይ የተጣለውን የነዳጅ ሽያጭ ማዕቀብ ቢነሳ እንኳን እነዚህ ካለተጠያቂነትና ኢንሹራንስ ሽፋን አትራፊ ንግድ ላይ የተሰማሩትን ስውር መርከቦች ስራቸውን ያቆማሉ ተብሎ አይታሰብም። ዘገባው የቢቢሲ ነው።